ኒካህ ሲርያ የሚባል አስለን በሸሪዓ የለም ያ ጀማዓ። ኒካህ ሲርያ ብሎ ማለት አባቷ ሳያቅ ማንም ሳያቅ ሁለቱ ተስማምተው የሆነን ሆዳም ቃልቻ ጠርተው የሚያስሩት ኒካህ ሲርያ የሚስጥር ኒካህ ነው። ሱፉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ በይነ ኒካሂል ሐላል ወልሐራም አልፈርቁ በይነ ኒካሂል ሐላል ወልሐራም አዱፉ ወሰውቱ አሉ አይደል ሰለዋቱ ረቢ ወሰላሙ ዐለይህ። በኒካህ ሐራምና በሐላል መካከል ላይ ያለው ልዩነቱ አዱፉ ዲቤ መምታትና አሰውቱ ሴቶች በእልልታ የሚገልጹት ወይንም ደስታቸውን በመግለጽ እንትና አገባች እንኳን ደስ ያለሽ እያሉ ድምፃቸውን ከፍ አድርገው የሚገልጹት ያ ነው ልዩነቱ አሉ እኮ ሰለዋቱ ረቢ ወሰላም። በሚስጥር እኔና የሆነ ሰው የቁጭ ብለን የምናስረው ኒካህ ግልጽ የሆነ ኒካህ ነው አይደለም፣ የድብቅ ኒካህ። የድብቅ ኒካህ የሚባል የለም። ላ ኒካህ ኢላ ቢወልይ ኒካህ ወልይ ካሌለ ኒካህ የለም። ሻሂዴንም ካሌሉ ኒካህ የለም። ማህርም ካሌለ ኒካህ የለም። የኒካህ ሸርጦች ሩክኖች 4 ናቸው። ከአራቱ አንዱ ከጎደለ ያ ጀማዓ ኒካሁ ባጢል ነው፣ ባጢል ነው፣ ባጢል ነው። بالكتاب والسنة باطل ነው وبالعقل أيضا باطل። እንደው ኪታብና ሱና ባይኖር እንኳን አቅል የለንም። አንደኛ አልወልይ ወልይ ማለት ማን ነው? አባት ወይንም የአባት ወገን የሱ ፈቃደኝነት ሰጥቻለሁ የሚለው። ሁለተኛ ሁለት ምስክር ከዚያ በላይ ቢሆን ይመረጣል። ሶስተኛ መህር፣ አራተኛ ሰጥቻለሁ ወልይ ተቀብያለሁ ባል ወይንም ወኪል። እነዚህ 4 ነገሮች ካሌሉ ኒካህ ባጢል ነው። በሲር የሚታሰር ኒካህ ምን የለውም? ወልይ የለውም፣ ምስክር የለውም። 2 ሩክን የሌለው ኒካህ ሩክን ነው የምላችሁ ያ ጀማዓ። 2 ሩክን የሌለው ኒካህ ባጢል ካልሆነ ምን ባጢል ይሆናል? ወሚን አርካኒ ሰላቲ ከሰላት ማዕዘናቶች ውስጥ አንዱ ቂራኡል ፋቲሃ አይደል? ቂራአቱል ፋቲሃ አይደል? ፋቲሃን መቅራት ነው። ፋቲሃን ሳልቀራ ሰላት ብሰግድ ሰላቴ ልክ ነው አይደለም። ከዛሊከ ኒካህ እነዚህ ከ4 ማዕዘናቶች ውስጥ አንዱ ከጎደለ ውድቅ። ከነዚህ ውስጥ ደግሞ በጣም ከባድ የሆነው ሸሪዓ እጅግ ትኩረት የሰጠውና አንደኛ ደረጃ የሰጠው ማን ነው ካላችሁ አልወልይ